ሰላም እንዴት ናችሁ? በዛሬው ቪዲዮ ሲኦሲ ኤንድ ኤግዚት ኤግዛም በተደጋጋሚ የመጡና አወዛጋቢ የሆኑ ኒውሮ አንስቴዥያ ጥያቄዎችን ነው ይዤላችሁ የመጣሁት። ቪዲዮውን እስከመጨረሻ ከተመለከታችሁት ፖስቴሪየር ፎሳል ሰርጀሪ ኮምፕሊኬሽኖችን እንዴት ዲያግኖስ ማድረግ እንዳለባችሁ፣ ኢንክሪዝ አይሲፒ ኤንድ ታይት ብሬን ማኔጅመንት፣ ክራኒያል ቲዩመር ብሊዲንግ ማኔጅመንት እና ኒውሮ ሰርጂካል ኢን ዘ ፓይኩ ኮምፕሊኬሽኖችን እንመለከታለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁ እንዳይረሳ። ማንኛውም አስተያየትና ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጥታ ወደ ጥያቄው እናምራ። A 59-year-old male patient was undergoing posterior fossa surgery in sitting position. His initial vital signs were blood pressure 120/70, pulse rate 71, oxygen saturation 99, EtCO2 42. After 2 hours of the commencement of surgery, his vital signs suddenly deranged to blood pressure 80/52, EtCO2 of 23, oxygen saturation of 76, pulse rate of 56, and central venous pressure of 1 centimeter water. What is the most likely diagnosis in this case? A. Paradoxical air embolism, B. Respiratory failure, C. Pneumocephalus, D. venous air embolism. ጥያቄው ምንድነው? ፖስቴሪየር ፎሳል ሰርጀሪ እየተሰራ ያለ እስከ 2 ሰዓት ሰርጀሪ ተጀምሮ እስከ 2 ሰዓት እስከሚሆነው ድረስ ኤቭሪቲንግ ኦኬ ነበር፣ ቫይታል ሳይኑ አሪፍ ነበረ። ነገር ግን አፍተር 2 hour ግን ሰደንሊ ኤቭሪቲንግ ድሬንጅ አደረገ ማለት ነው። ሶ ይሄኛውን ኮምፕሊኬሽን ሊያመጣ የሚችል ይሄኛውን እንደዚህ አይነት ሳይለንስ ሲምፕተም ሊያመጣ የሚችለው የትኛው ኮምፕሊኬሽን ነው ሞስት ዲያግኖስ ለማድረግ ነው የሚለው። ሶ እያንዳንዱን ኦልተርኔቲቭ እንመልከትና መልሱ እናውቃለን። ኤ ምንድነው የሚለው? ፓራዶክሲካል ኤር ኢምቦሊዝም። ፓራዶክሲካል ኤር ኢምቦሊዝም ማለት ቬነስ ኤር ኢንተር ኢን ዘ አርተሪያል ሰርኩሌሽን ማለት ነው። ቬነስ ኤር አርተሪያል ሰርኩሌሽን ላይ ሲገኝ ይሄ መቼ ነው የሚሆነው? አፍተር ቬነስ ኤር ኢምቦሊዝም ሲኖር ማለት ነው። ቬነስ ኤር ኢምቦሊዝም ኖሮ ራይት ቱ ሌፍት ሸንት ካለ አት ዘ ሴም ታይም ራይት ቱ ሌፍት ሸንት ካለ ይሄም ማለት ስፔሻሊ የሴፕታል ዲፌክቶች ላይ ኤስዲ ፒኦኤፍ ላይ የሚከሰት ነው። ሶ ይሄኛው ምን አይነት ኢፌክት ነው የሚኖረው? ቬነስ ኤር ኢምቦሊዝም ደን ፕላስ ስትሮክ እና ኤማይን ይዞ ከመጣ ፓራዶክሲካል ኤር ኢምቦሊዝም እንለዋለን። ይሄኛው መልስ አይሆንም። ቢ ላይ ሬስፒራቶሪ ፌለር ነው። ሬስፒራቶሪ ፌለር ቱ ብሪዚንግ ነው ዲው ቱ ሎወር ክራኒያል ነርቭ ኢንቮልቭመንት ወይም ብሬን ስቲም ኢንጁሪ ካለ የሚከሰት ነው። ይሄኛው ደግሞ እንደ ሳይነስ ሲምፕተም የምናያቸው ደግሞ ሃይፖክሲክ ይሆናሉ፣ አፕኒክ ይሆናሉ፣ ሃይፐርካፕኒክ ይሆናሉ። ሶ ስለዚህ የሚነግረን ነገር ስለሌለ ይሄ መልስ አይሆንም። ሞስት ኮመንሊ ደግሞ ፖስት ኦፐሬቲቭሊ የሚከሰት ኬስ ሲናሪዮ ነው። ኒሞሴፋለስ ደግሞ የምንለው ምንድነው? ኤር ትራፕድ ኢን ዘ ክራኒያል ካቪቲ ነው። ኤር ትራፕድ ኢን ዘ ክራኒያል ካቪቲ ስፔሻሊ ኢን ዱራል ዲፌክትስ በሚኖርበት ጊዜ and ሴፍ ሎስ በሚኖርበት ጊዜ የሚከሰት ነው። ፖስት ኦፐሬቲቭሊ ነው ሞስት ታይም የሚኖረውና ሳይነስ ሲምፕተሞቹ ደግሞ ምንድናቸው? ኒውሮሎጂካል ሳይነስ ሲምፕተም ነው የሚኖር ላይክ ሄዴክ፣ ኮንፊውዥን ኤንድ ዲሌይ አዌክኒንግ አይነት ሲምፕተሞች ይኖሩታል። እና ይሄኛውን ነገር ደግሞ ዲያግኖስ የሚደረገው ፖስት ኦፕሬቲቭሊ ወይም ደግሞ ዲሌይ የሆነ ዲያግኖሲስ ነው የሚኖረው እንጂ ኢንትራ ኦፕሬቲቭሊ ብዙ ጊዜ ዲቴክት አይደረግም። ሶ ይሄኛውም አይሆንም። ዲ ቬነስ ኤር ኢምቦሊዝም ትክክለኛው መልስ ነው። ቬነስ ኤር ኢምቦሊዝም የምንለው ኤር ኢንተር ኢን ዘ ቬነስ ሰርኩሌሽን ነው። ስፔሻሊ ኢን ሲቲንግ ፖዚሽን ላይ የሚሰሩ አበቭ ዘ ሀርት ያሉ ሰርጀሪዎች ላይ የሚከሰት ነው። ዲው ቱ ቬነስ ሳይነስ ኦፕኒንግ በሚኖርበት ጊዜ ነው። ይሄም ሰብ አትሞስፌሪክ በሚሆንበት ጊዜ አትሞስፌሪክ ኤር ወደ ቬነስ ሰርኩሌሽኑ ወደ ቬነስ ሳይነሱ በቀጥታ ይገባል። ሶ ብዙ ፓቶፊዚዮሎጂ አለው። በዛም ቬነስ ኤር ኢምቦሊዝም እንደ ሳይነስ ሲምፕተም የሚጠቀሱት ደግሞ
ቦዝ ካርዲዮቫስኩላር ኤንድ ሪስፓራቶሪ ኮምፕሊኬሽኖችን ነው ይዞ የሚመጣው። ስፔሻሊ ደግሞ ሪስፓራቶሪ ላይ መጀመሪያ ላይ የሚመጣው the earliest sign of venous air embolism is decrease sudden decrement of EtCO2 ማለት ነው። immediately the earliest sign የሚባለው ነው። ሶ በዚህ መሰረት ኢንትራኦፕሬቲቭ ነው የተከሰተው። ኢንሲቲንግ ፖዚሽን ላይ የሚሰራ ሰርጀሪ አበቭ ዘ ሀርት የሚሰራ ሰርጀሪ ላይ ነው ይሄኛው ኮምፕሊኬሽን የተከሰተው። ፕላስ ቱ ዛት ደግሞ ኤቭሪቲንግ ቦዝ ካርዲዮቫስኩላር ኤንድ ሪስፓራቶሪ ኮምፕሊኬሽኖችን ይዞ የመጣ ሰርጀሪ ኮምፕሊኬሽን ስለሆነ ሞስት ላይክሊ ዲያግኖስ ልናደርግ የሚገባ ወይም ማድረግ ያለብን ቬነስ ኤር ኤምቦሊዝም ይሆናል ማለት ነው። ሶ ዘ አንሰር ኢዝ ዲ። ወደ ቀጣዩ ጥያቄ እንለፍ። A 38-year-old male patient with traumatic brain injury was admitted for possible craniotomy and hematoma evacuation. On preoperative evaluation, it was found that the patient has signs and symptoms consistent with increased ICP. After induction and intubation, it took the surgeon a while to start the craniotomy. What intervention most likely benefits the patient before the surgeon starts the craniotomy? A. Putting the patient in head down position. B. Hyperventilate for a while to keep the patient hypocapnic. C. Keep the patient sedate with high macrofallotin. D. Administer 0.45% normal saline to keep the patient hydrate ማለት ነው። ጥያቄው ምንድን ነው? ብሬን ኢንጁሪ ነው። ክራኒዮቶሚ ሊሰራለት ሄማቶማ ኢቫኩዌሽን ሊሰራለት የመጣ ኒውሮ ሰርጀሪ ነው። ኒውሮ አነስቴዚያ ኩዌስችን ነው። ኤንድ ኮንሲስተንት አይሲፒ እንዳለው ማኔጅ ተደርጓል። ኦልሬዲ ኢንቱቤትድ የሆነ ፔሸንት ነው። ሰርጅኑ ሰርጀሪው እስኪጀምር ዲሌይ አድርጓል። ይሄንን ለዚህ ፔሸንት ምን አይነት ነገር ነው የምታደርጉለት? ምን ብታደርጉለት ነው በነፊት የሚያገኘው ነው የሚለው። ሶ ይሄ በአጠቃላይ አይሲፒ ማኔጅመንት ነው። ሁሌም ኒውሮ ሰርጀሪስ በሚመጣበት ጊዜ ኒውሮ አነስቴዚያ በሚታሰብበት ጊዜ ቅድሚያ የሚሰጠው ምንድነው? አይሲፒ ማኔጅመንት ነው። ስለዚህ እንዴት አድርጋችሁ ነው አይሲፒን ማኔጅ ማድረግ ያለባችሁ የሚለው ነው። ፑቲንግ ዘ ፔሸንት ኢን ሄድ ዳውን ፖዚሽን ኔቨር። ፔሸንት አይሲፒ ማኔጅመንት ላይ ሄድ አፕ ፖዚሽን ነው የምናደርጋቸው 50 to 30 ዲግሪ ሄድ አፕ ፖዚሽን፣ ኔክ ሚድ ላይን፣ አቮይድ ኤኒ ኔክ ኮምፕሬሽን ቱ ፋሲሊቴት ቬነስ ድሬኔጅ ወይም ደግሞ ቬነስ ድሬኔጅን ፋሲሊቴት ለማድረግ ሄድ አፕ ፖዚሽን እናደርጋለን። ሄድ ዳውን አናደርግም። ቢ ላይ ሃይፐርቬንቲሌሽን ኤግዛክትሊ ሃይፐርቬንቲሌት እናደርጋለን። ማይልድ ሃይፐርቬንቲሌሽን ከ30 አፕ ቱ 35 አድርገን ማይልድ ሃይፐርቬንቲሌሽን ሪኮመንድ ይደረጋል። ዲው ቱ አንደኛ ኢሚዲየት የሆነ ሪሊፍ ነው የሚኖረው። ኢሚዲየት የሆነ ሪሊፍ ይኖራል። እንዳልኳችሁ እዚህ ጋር አሁን የሚጠበቀው ሰርጅን ዘግይቷል፣ ኦልሬዲ ኢንቱቤትድ ሆኗል። ሁሌም አይሲፒ ማኔጅመንት ላይ ቅድሚያ አእምሯችን ላይ ሊመጣ የሚችለው ኤርዌይ ኤንድ ቬንቲሌሽን ነው። ሶ ኤርዌይ ላይ ሴኩር ኤርዌይ ነው። ኦልሬዲ ኢንቱቤትድ የሆነ ፔሸንት ነው። ስለዚህ ቱ አቮይድ ሃይፖክሲያ እና ሃይፐርካፕኒያ ማለት ነው። ሶ ኦልሬዲ ኢንቱቤትድ ሆኗል። ደን ቬንቲሌሽን ጋር እንመጣለን። ቬንቲሌሽን እንዳልኳችሁ ማይልድ ሃይፐር ቬንቲሌሽን ኢዝ ሪኮመንድድ፣ ግን ሲቪየር እና ፕሮሎንግድ መሆን የለበትም ቱ አቮይድ ቱ ፕሪቬንት ሰረብራል ስኬሚያ ማለት ነው። ስለዚህ ሃይፐር ቬንቲሌት በምናደርግበት ጊዜ ዲክሪስ ፒኤስሲኦ2 ደግሞ ሰረብራል ቨዝሎች ላይ ምን አይነት ኢፌክት ነው ያለው? ቫዞ ኮንስትሪክሽን ኢፌክት አለው። ሰረብራል ብለድ ፍሎን ይቀንሳል። በዛ መሰረት አይሲፒን ኮንትሮል ማድረግ እንችላለን ማለት ነው። ስለዚህ ቢ ትክክለኛ መልስ ነው። ሲን እንመልከት። ኪፕ ዘ ፔሸንት ሴዴት ዊዝ ሃይ ማኮፋሎቲን። በነገራችን ላይ ኢንሃሌሽናል አነስቴቲክ ኤጀንቶች ኒውሮ ሰርጀሪ ላይ ማካቸውን በጣም መቀነስ ይኖርብናል። ምክንያቱም እነዚህ ሃሎቲን የመሳሰሉት ምን አይነት ኢፌክት ነው ያላቸው? ሰረብራል ቨዝሎች ላይ ቫዞ ዳይሌሽን ኢፌክት ነው ያላችሁ። ሶ ቫዞ ዳይሌሽን ኢፌክት ባይ ኢትሰልፍ ኢንክሪዝ ብለድ ፍሎ ቱ ዘ ብሬን ደን አይሲፒ እንዲጨምር አግራቬት የሚያደርጉ ነገሮች ስለሆኑ ኢንክሪዝ ማክ የሚለውን አናደርግም። ዲ ደግሞ አድሚኒስተር 0.45% ኖርማል ሳላይን ማለት ሃይፖቶኒክ ኖርማል ሳላይን አድሚኒስተር ማድረግ ነው የሚለው። ሃይፖቶኒክ ሳይሆን ዱሪንግ አይሲፒ ማኔጅመንት ሃይፐርቶኒክ ኖርማል ሳላይን ነው የምንሰጠው። 3% ኖርማል ሳላይን ነው የምንሰጠው። ኢትስ ዩዝድ ቱ ኤክስፓንድ
ሴረም ኦስሞላሪቲውን ለመጨመርና ድሮ ባክ ኢን ዘ ብሬን ላይ ያለውን ዋተር ወደ ብለድ ለመመለስ የምንጠቀምበት ነው። ሃይፐርቶኒክ ሳላይን መጠቀማችን is drain water from the brain ማለት ነው። ዋተር ውሃውን ወደ ይሄኛው አሪፍ ነው። እንደ ዳይሬቲክ ኢፌክት የለውም። ኢዚሊ አክሰስ ማድረግ እንችላለን። ስለዚህ ቤስት የሚባል ነው። ነገር ግን ሃይፐርቶኒክ ሲሆን ነው። እዚህ ጋር የተጠቀሰው ግን ሃይፖቶኒክ ነው። 0.45% ነው። ስለዚህ መልስ አይሆንም። the correct answer is B hyperventilation ነው። ወደ ቀጣዩ ጥያቄ እናልፋለን። A 65 years old male has undergoing supratentorial craniotomy and a tumor was removed. Preoperatively, the patient had history of systemic and intracranial hypertension. Surgery and anesthesia were smooth during the operation and patient was declared ready for extubation. What is the advisable way to extubate the patient? A. Avoid hypertension during emergency at any cost. B. Extubate patient in recovery after 3 days. C. Awaken the patient fully to ensure normal airway reflex. D. Extubate the patient in sitting position. So እዚህ ጋር ምንድነው supratentorial craniotomy የተሰራው tumor removed ሆኗል። then preoperatively ግን both systemic and intracranial hypertensive diagnosis ሆኗል ፔሸንቱ but surgery and anesthesia smooth now and ready for extubation now. so እንዴት አድርገን ነው extubate እና የምናደርገው የሚለው ነው። ይሄ ላይ ያለው ምንድነው ኢመርጀንሲ ሃይፐርቴንሽንን አቮይድ አድርጓት any cost ነው የሚለው። ኢመርጀንሲ ሃይፐርቴንሽን አቮይድ ማድረግ በጣም ተገቢ ነገር ነው፣ አስፈላጊ ነገር ነው። ነገር ግን at any cost ማለት ምን ማለት ነው? at any cost ማለት whatever it is deep ይሁን ዲፕ ቢሆንም ችግር የለውም። ነገር ግን እዚህ ጋር ዲፕ ማድረግ የለብንም። አንደኛ ኢለርሊ ነው። ኢለርሊ ደግሞ ሞስት ፕሮባብሊ ዲክሪዝ ኤርዌይ ሪዘርቫቸው ይቀንሳል። ሁለተኛ ደግሞ ዲፕ ኤክስቱቤት በሚደረግበት ጊዜ ኤርዌይ ኦብስትራክሽን ይኖራል። ኤርዌይ ኦብስትራክሽን ይኖራል። ደን ደግሞ ሃይፖካፕኒክ ይሆናል፣ ሃይፖቬንቲሌት ይሆናሉ። ሃይፖቬንቲሌሽን ሃይፐርካፕኒያ ያመጣል። ሃይፐርካፕኒያ ባይሰልፍ ደግሞ ኢንክሪዝ አይሲፒ እንዲኖር ያደርጋል ማለት ነው። አቴኒ ኮስት ማለቱ ሌላው ደግሞ አቴኒ ኮስት ሲል ሜቢ ድራግ ኦቨርዶዝ ተሰጥቶትም ሊሆን ይችላል። ኤርዌውን ብለንት አድርገን ነው አይደለ ኢመርጀንሲ ሃይፐርቴንሽኑን አቮይድ የምናደርገው ኤርዌይ ብለንት በማድረግ ነው። ላይክ ሊዶኬን፣ ፈንታኔል ምናምን በመስጠት ግን አቴኒ ኮስት ማለት ደግሞ የነዚህን ድራጎች ዲፕን በማድረግ ወይም ደግሞ እነዚህ ድራጎች ኦቨርዶዝን በመስጠት ሊሆን ይችላል። ምንም እናደርግ ምንም ደሜን ፐርፐዛችን መሆን አለበት ብሎ የሚያስበው ይሄ ምንድነው? ኤ ላይ ያለው ኦልተርኔቲቭ አቮይድ ኢመርጀንሲ ሃይፐርቴንሽንን አቮይድ ማድረግ ነው እንጂ ያደረግንበትን መንገድ አይደለም ነው የሚለው። ስለዚህ ይሄ አይሆንም። አሁን በዚህኛው ኬስ ሴናሪዮ ኢልደርሊ ናቸው ኤጅ 65 ሶ ኢልደርሊ ፔሸንቶች ደግሞ አስፓይሬሽን ሪስክ ይኖራቸዋል። ኤርዌይ ሪዘርቫቸው ሞስት ፕሮባብሊ ለስ ነው የሚሆነው እና ደግሞ ኤርዌይ ኦብስትራክሽን ሊኖር ይችላል ዲፕ ኤክስቱቤት በምናደርግበት ጊዜ። ሶ ይሄኛው አይሆንም። ኤርዌይ ፈርስት ነው፣ ኤርዌይ ፕራዮሪቲ ነው መሰጠት ያለበት። ምክንያቱም ሃይፐርቴንሽኑ ኢመርጀንሲ ሃይፐርቴንሽኑን ድራግ በመስጠት ኤርዌውን ብለንት አድርገን መከላከል የምንችለው ነገር ስለሆነ ሶ ኤ አይሆንም ማለት ነው። ቢ ኤክስቱቤት ዘ ፔሸንት ኢን ሪከቨሪ አፍተር 3 ዴይ ለምን ኦልሬዲ ኮ ፔሸንቱ ሬዲ ነው ብሎናል። ዲክሌርድ ሬዲ ፎር ኤክስቱቤሽን ብሎናል። በቃ ሬዲ ነው ኤክስቱቤት ለመሆን ምንም የሚያቆየው ነገር የለም። ኤክስቱቤት ዲሌ የሚያደርግብን ኢንቱቤት እንደሆኑ እንዲቆዩ የሚያደርጉ ምንድነው? አንደኛ ኒውሮሎጂካል ዲፌክት ካለው፣ ሁለተኛ ፕሮሎንግድ ሰርጀሪ ከሆነ፣ ሜጀር ብለድ ሎስ ካለው፣ ሶስተኛ አንኮንትሮልድ ሃይፐርቴንሽን ቢሆን የመሳሰሉት ነገሮች ቢኖሩ ዲሌ ኢንቱቤሽን ቤተር ዳን ፌልድ ኤክስቱቤሽን ብለን ልናቆየው እንችላለን። ነገር ግን እዚህ ጋር ሬዲ ነው ስላለን ቢ አይሆንም ማለት ነው። awaken the patient fully to ensure normal airway reflex ትክክል። ቅድም እንዳልኳችሁ ኤርዌይስ ፕራዮሪቲ የሚሰጠው ነገር ነው። ኤርዌውን ፕሮቴክት ማድረግ አስፈላጊ ነገር ነው። ወሳኙ ነገር አንደኛ ኤልደርሊ ነው። ቅድም እንዳልኳችሁ most probably ኤርዌይ ፕሬዘርቭ ለስ ሊሆን ይችላል ናምን። ሁለተኛ ወሳኝ ነገር ግን
አዌክን መደረግ አለበት ያልኩበት ወይም የተባለበት መሆን ያለበት ምክንያት ምንድነው? ሱፕራቴንቶሪያል ሰርጀሪ ኒውሮሎጂካል ኤርሊ ኒውሮሎጂካል አሰስመንት ያስፈልጋቸዋል። ለዛም ነው አዌክ the patient ማድረግ ያለብን። ስለዚህ the answer is C። ዲ የማይሆንበት ምክንያት ደግሞ patient in sitting position extubate ማድረግ by itself decrease venous drainage እንዲቀንሳል። so decrease venous drainage sympathetic stimulation and activate ያደርጋል፣ stress እንዲኖር ያደርጋል። ይሄ ደግሞ sympathetic surge ወይም hypertension እና intracranial hypertension የሚያባብስ ነገር ስለሆነ so the answer is C due to airway priority መሰጠት ስላለበት supratentorial surgery ደግሞ neurological assessment መኖር ስላለበት C ይሆናል ማለት ነው። ወደ ቀጣዩ ጥያቄ ስናልፍ a 41 years old male patient had undergone a brain surgery on the post anesthesia care unit visit. The anesthetist noticed that the patient has developed bradycardia, hypertension and irregular breathing. After consultation with PACI team, the anesthetist decided to start treatment of the neurological cause before extubation and transfer to intensive care unit ICU. What is the most likely diagnosis based on the patient condition? A. Elevated intracranial pressure. B. Increased cerebral metabolism. C. Brain stem injury. D. Intracranial hematoma. ጥያቄው ምንድነው? ፔሸንቱ ብሬን ሰርጀሪ ተሰርቶለት ፓኪው ላይ ነው ያለው። አኔስቴቲስቱ ኖቲስ አደረገ ፔሸንቱ ብራዲካርዲክ ሃይፐርቴንሲቭ እና ኢሬጉላር ብሪዚንግ እንዳለው ኖቲስ አደረገ። ሶ ምንድነው ያሰበው? ትሪትመንት ለመጀመር ነው። ይሄንን ወደ አይሲዩ ከመላኩ በፊት ቢፎር ኤክስቱቤት ከማድረጉ በፊት ይሄንን የነዚህን ኮዞች አውቆ ትሪት ማድረግ ፈለገ። ሶ ሞስት ላይክሊ ዲያግኖሲሱ ምንድነው ነው? ይሄንን ይሄን ሊያመጣ የሚችለው ነገር ምንድነው? ዲያግኖስ እንዴት እናደርገው ነው? ሶ elevated intracranial pressure exactly ይሄ እነዚህ ሶስቱ ሃይፐርቴንሲቭ ብራዲካርዲያ እና ኢሬጉላር ብሪዚንግ ኩሽንግ ሪፍሌክስ ወይም ደግሞ ኩሽንግ ትሪያድስ ነው አይደል የምንላቸው። ኩሽንግ ትሪያድስ ደግሞ ያለው ኢንትራክራኒያል ሃይፐርቴንሽን ነው። እዚህ ጋር እንመጣለን ለምን መልስ እንደሆነ። ሌሎቹ መልስ የማይሆኑበትን ምክንያት አይተን እንመለስ። ቢ ላይ የማይሆንበት ኢንክሪዝ ሰረብራል ሜታቦሊዝም አይሆንም። ምክንያቱም ሰረብራል ሜታቦሊዝም ያ ሴንትራል ብለድ ፍሎን ይጨምራል፣ ግራጁዋሊ ደግሞ አይሲፒ እንዲጨምር ያደርጋል። ነገር ግን እነዚህ ብራዲካርዲያን ሃይፐርቴንሽን ኢሬጉላር ብሪዚንግ አያመጣም። ሲ ላይ ያለው ብሬን ስቲም ኢንጁሪ ኢሬጉላር ብሪዚንግ ያመጣል። ኢፍ ክራኒያል ነርቭ ኢንቮልቭመንት ካለ ብሬን ስቲም ኢሬጉላር ብሪዚንግ ያመጣል። ሜቢ ብራዲካርዲክም ሊያደርጋችሁ ይችላል። ግን ወሳኝ ነጥብ ሃይፐርቴንሲቭ ሳይሆን የሚያደርጋቸው ሃይፖቴንሲቭ ነው የሚያደርገው። ብሬን ስቲም ኢንጁሪ ካለ ፔሸንቶቹ ሃይፖቴንሲቭ ነው የሚሆኑት። ሶ መልስ አይሆንም ማለት ነው። ኢንትራክራኒያል ሄማቶማ ይሄን ነገር ሊያመጣ ይችላል። በትክክል ኢንትራክራኒያል ሄማቶማ እንዴት አድርጎ ነው የሚያመጣው? ራፒድ ኢንክሪመንት ራፒድ ቮሉም ኤክስፓንሽን ይኖራል። ራፒድ ቮሉም ኤክስፓንሽን ደግሞ ሰደን አይሲፒ ኢንክሪመንት ወይም ደግሞ ሰደን አይሲፒ ኢንክሪመንት እንዲኖር ያደርጋል። አይሲፒ ኢንክሪመንት ደግሞ ኩሽንግ ትሪያድ እንዲኖር ያደርጋል። በተዘዋው ይሄ መልስ የሚሆነው መቼ ነው? ዋይ ከተባለ ነው። ሪዝኑ ከተጠየቅን ነው። ዋይት ሃፕን ከተባለን ዲው ቱ ኢንትራክራኒያል ሄማቶማ ልንል እንችላለን። እዚህ ጋር የተጠየቅነው ግን ዋራፕን ናው ነው። አሁን ምንድነው የተፈጠረው? ስለዚህ ዋራፕን ለሚለው የተከሰተው ኢንትራክራኒያል ፕሬሸር ነው። ማነው ኢንትራክራኒያል ፕሬሸር መጨመሩ ነው። ኢንትራክራኒያል ሄማቶማ የማይሆንበት ምክንያት አንደኛ ኢንትራክራኒያል ሄማቶማን ዲያግኖስ ለማድረግ ምን ያስፈልገናል? ኢሜጂንግ ያስፈልገናል፣ ሲቲ ስካን ያስፈልገናል። እዚህ ጋር ስለ ኢሜጂንጉ የተጠቀሰ ነገር የለም። ሜቢ ስሞል የሆነ ኢንትራክራኒያል ሄማቶማ ሊሆን ይችላል። ሶ ስለ እነዚህ ነገሮች የተጠቀሱት ነገሮች ስለሌሉ በተዘዋዋሪ ያመጣል፣ እንደ ኮዝ ይሆናል። ዋይ ለሚለው እንደ ሪዝን ለምን ለሚለው ነገር ምላሽ ይሰጥልናል። ነገር ግን እዚህ ጋር ዲያግኖስ እንድናደርግ የተቀመጠልን ሳይን ነው አይደለ? ሳይን ሲምፕተም ነው። ስለዚህ ሳይኖችን የተቀመጡልን እነዚህን ደግሞ ሊያመጣ ኩሽንግ ትሪያድ ጋር ተያይዞ የሚመጣ ሁሌም ኤሊቬት ኢንትራክራኒያል ፕሬሸር ነው ማለት ነው። ሶ the correct answer is A ይሆናል። ኤሊቬት ኢንትራክራኒያል ፕሬሸር
ከአይሲፒ ጋራ አሁን እዚህ ጋር ያለውን ነገር እንድንመለከት ነው ያመጣሁት። ኩሽንግ ትሪያድ አሁን ፓቶፊዚዮሎጂ ልንገራችሁ እንዴት አድርጎ ነው ኤሌቬትድ ኢንትራክራኒያል ፕሬሸር እነዚህን ኩሽንግ ትሪያድ የሚባሉ ሶስቱን ሳይኖችን የሚያመጣልን ምንለው የመጀመሪያው when increased ICP ቦዲ ምን ያደርጋል ቦዲ ራይዝ ሲስተሚክ ብለድ ፕሬሸር እንዲጨምር ያደርጋል to preserve central perfusion pressure central perfusion pressureን ፕሪዘርቭ ለማድረግ ምን ያደርጋል ቦዲያችን ሲስተሚክ ብለድ ፕሬሸሩን ይጨምራል ሶ ሃይፐርቴንሲቭ ይሆናሉ ማለት ነው ባሮ ሪሴፕተር ደግሞ ምን ሪስፖንድ ያደርጋሉ ሪፍሌክስ ብራዲካርዲያ እንዲኖር ያደርጋሉ ማለት ነው ሶ ብሬን ስቲም ኮምፕሬሽን ይኖራል ብሬን ስቲም ኮምፕሬሽን ደግሞ ኢሬጉላር ብሪዚንግ ይኖራል ማለት ነው ሶ እንዴት አድርጎ ነው ሃይፐርቴንሽን ለምን እንደሚፈጠር ልንገራችሁ በዚህ ፓቶፊዚዮሎጂ ቅድም አይሲፒ በሚጨምርበት ጊዜ ሲስተሚክ ብለድ ፕሬሸር ይጨምራል ሲፒፒን ፕሪዘርቭ ለማድረግ ወይም ሴንትራል ፐርፊውዥን ፕሬሸርን ፕሪዘርቭ ለማድረግ ብያለሁ አይደለ እዚህ ጋር እንመልከት ሴንትራል ፐርፊውዥን ፕሬሸር ሲፒፒ ኢዝ ኢኳልስ ቱ ሚናትራል ፕሬሸር ማይነስ ኢንትራክራኒያል ፕሬሸር ነው ሶ ኢንትራክራኒያል ፕሬሸር በሚጨምርበት ጊዜ ሲፒፒ ምን ይሆናል ኢንቨርስሊ ፕሮፖርሽናል ስለሆኑ ይቀንሳል አይደለ ሶ ይሄንን እንዳይቀንስ አይሲፒ በሚጨምርበት ጊዜ ቦዲያችን ሚናትራል ፕሬሸርን የሚጨምርና ሴንትራል ፐርፊውዥን ፕሬሸሩ ፕሪዘርቭ እንደሆነ እንዲቆይ ያደርጋል ማለት ነው ይሄን በሚያደርግበት ጊዜ ባሮ ሪሴፕተሮች ደግሞ ምን ሪስፖንድ ያደርጋሉ ሪፍሌክስ ብራዲካርዲያን ሪስፖንድ ያደርጋሉ ማለት ነው ደን ደግሞ አይሲፒ ሲጨምር ብሬን ስቲም ኮምፕሬሽን ይኖራል ብሬን ስቲም ኮምፕሬሽን ደግሞ ኢሬጉላር ብሪዚንግ እንዲኖር ያደርጋል ሶ ይሄ ኩሽንግ ትሪያድ የሚባለው ኤልዌይስ ከኤሌቬትድ አይሲፒ ጋራ ተያይዞ የሚመጣ ነው ወደ መጨረሻው ጥያቄ ከመጨረሻው ሁለተኛው ጥያቄ ስናልፍ an anesthetist was managing a 36 years old male patient who was undergoing cranial tumor resection under general anesthesia. The patient's blood pressure was 135/85, pulse rate was 86 and oxygen saturation was 99. Everything was going well until the time the surgeon faced difficult to control bleeding and asked the anesthetist to do something to control bleeding. What is the best intervention expected in this case? A. Abandon surgeon's complaint and continue. B. Close halotene and change it to ketamine anesthesia. C. Administer calibrate dose of propofol to control menostrol pressure. D. Decrease the Markov halotene and put the patient on vasopressor. የተጠየቅነው ምንድነው cranial tumor resection under general anesthesia እየተሰራለት ነው ነገር ግን at the middle of the case ምን ተፈጠረ ሰርጅኑ ብሊዲንጉን ኮንትሮል ማድረግ አቃተው then ለአነስቴቲስቱ የሆነ ነገር እንዲያደርግለት ጠየቀው አነስቴቲስቱ ምን ማድረግ ነው ያለበት ነው ስለዚህ ጋር አሁን cranial nerve tumor ስለዚህ ብሊዲንግ ኮንትሮል ለማድረግ የሰርጅኑን ኤ ላይ ያለው መልስ አይሆንም ምክንያቱም የሰርጅኑን ኮምፕሌን ችላ ብሎ የሰርጅኑን ኮምፕሌን ናቅ አድርጎ መታው አይነት ነገር ነው አይሆንም ቢ ላይ ደግሞ ሃሎቲንን ዘክቶ ወደ ኬታሚን መቀየር ነው ኬታሚን ባይ ኢትሰልፍ ለኒውሮ ሰርጀሪ የሚመረጥ ድራግ አይደለም due to it increase blood flow to the brain ማለት ነው cerebral vasodilation effect ስላለው blood vesselsን vasodilate ያደርጋል and oxygen consumption ይጨምራል so cerebral metabolismንም ስለሚጨምር so ኬታሚንን አንጠቀመው ኬታሚን ባይሰል ምን መርጣው ድራግ አይደለም administer calibrate dose of propofol መጠቀም ነው የሚለው exactly አሁን እዚች ጋር the main purposeአችን የሚሆነው ምንድነው አንደኛ cranial tumor bleeding arterial ወይም capillary የሆነ ነው ስለዚህ bleeding from capillary ወይም artery ነው bleed የሚያደርጉት cranial tumor ከሆነ የሚሰራው bleeding የተፈጠረው ከዛ ከሆነ so arterial and capillary vessels ደግሞ pressure dependent ናቸው ይሄንን pressure dependent የሆነውን ደግሞ ማኔጅ ማድረግ ያለብን ምንድነው ሚናትሪያል ፕሬሸሩን መቀነስ ነው ቱ ብሊዲንጉን ለመቀነስ ሚናትሪያል ፕሬሸሩን መቀነስ ያስፈልገናል ምን ማለት ነው ይሄ ኮንትሮል ሃይፖቴንሽን ማድረግ ኮንትሮል ሃይፖቴንሽን በመናደርግበት ጊዜ ግን ሚናትሪያል ፕሬሸሩን በመንቀነስበት ጊዜ ግን ሲፒፒው መቀነስ የለበትም ፕሪዘርቭ ባደረገ መንገድ
ሲፒፒውን ፕሪዘርቭ አድርገን ሚናትሪያል ፕሬሸሩን መቀነስ ያስፈልገናል። ይሄ ነው ታርጌታችን። ፕሮፖፎል ደግሞ ቤስት የሚባል ኒውሮ ሰርጀሪ ላይ ቤስት የሚባል ድራግ ነው። ኢት ዲክሪዝ ቦዝ ሰረብራል ሜታቦሊክ ሬትን የሚቀንስልናል፣ ሰረብራል ብለድ ፍሎን የሚቀንስልናል። ሶ ዳይሬክትሊ ደግሞ ምን ሰርጅኑ የሚፈልገውን ነገር ሰርጂካል ፊልዱንም ኢምፕሩቭ ያደርግልናል ማለት ነው ባይ ዲክሪዚንግ ሚናትሪያል ፕሬሸር። ሶ ካሊብሬት ዶዝ ኦፍ ፕሮፖፎል መስጠታችን አሪፍ ነገር ነው። ምክንያቱም ኮንትሮል ሃይፖቴንሽን ይሄ ክራኒያል ቲዩመሩ ፕሬሸር ዲፔንደንት ነው። አርተሪያል ወይም ካፒላሪ ብሊዲንግ ነው የሚኖረው፣ ቨዝል ላይ ነው ብሊዲንግ የሚከሰተው። እነዚህ ደግሞ ፕሬሸር ዲፔንደንት ናቸው። ፕሮፖፎል ደግሞ ያንን ሚናትሪያል ፕሬሸርን ኮንትሮል አድርጎ ወይም ደግሞ ኮንትሮል ሃይፖቴንሲቭ አድርጎ ሰርጂካል ብሊዲንጉ መቀነስ ይችላል። ኬታሚንን ግን በምንወስድበት ጊዜ በተቃራኒው ሚናትሪያል ፕሬሸሩን ጨምሮ ብሊዲንጉን አግራቪት ያደርግብናል እንጂ ሊቀንስልን አይችልም። ዲ ላይ ያለው መልስ ስንመለከት ጥያቄ ኦልተርኔቲቭ ስንመለከተው የማኩን የሃሎቲን ማቀነሰን ፑቶን ፔሸንት ኦን ቫዞፕሬሰር ላይ ማድረግ ነው የሚለው። ቫዞፕሬሰር ኢን ኒውሮ ሰርጀሪ ሲፒፒ ሴንትራል ፐርፊውዥን ፕሬሸሩን ፕሪዘርቭ ለማድረግ እንጠቀማቸዋለን፣ ያገለግላሉ። ስፔሻሊ ኖራድሬናሊን ቤስት የሚባል ነው። ነገር ግን እዚህ ጋር የተፈለገው ሰርጂካል ፊልዱ ላይ ኢፌክት ዳይሬክት ኢፌክት የለውም ወይ ሰርጂካል ሳይት ብሊዲንግን ፕሪዘርቭ ለማድረግ ወይም ኢምፕሩቭ ለማድረግ አያገለግልም ቫዞፕሬሰሩ። ሃሎሲን ባይሰልፍ ኢንሃሌሽናል ኤጀንት ነው። ኢንሃሌሽናል ኤጀንት ደግሞ አይሲፒን ጨምሮ ብሊዲንጉ አይሲፒን ጨምረው ወይም ሰረብራል ብለድ ቫዞ ዳይሌሽን በማድረግ ብለድ ፍሎን በመጨመር አግራቬት ያደርግብናል እንጂ ኢፌክት የለውም። ስለዚህ ቤስት አንሰር ኢዝ ሲ ይሆናል ማለት ነው። ሲ ከፕሮፖፎል አድሚኒስትር ማድረግ። የመጨረሻው ጥያቄ ሰርጀን performing craniotomy was repetitively complaining tight brain. Administration of mannitol and hypertonic saline was not done due to unavailability of the drugs. Halotin was a maintenance agent. What intervention could give the surgeon a brief rest from tight brain? A. Administration of ketamine. B. Administer long-acting muscle relaxant. C. Revert to IV propofol infusion. ዲ ኢንክሪዝ ቮላታይል አነስቴቲክ ማክ። ይሄ ምንድነው ያለው? ታይት ብሬን ላይክ ታይት ብሬን አይሲፒ ጋር የተያያዘ ነው። ታይት ብሬን ማለት አይሲፒ በሉት በቃ አይሲፒው ማኔጅ ማድረግ ነው። አይሲፒ ማኔጅመንት ቤስት የሚባለው ምንድነው? ከሃይፐር ቬንቲሌሽን ጀምሮ ሃይፐርቶኒክ ሳላይን መስጠት፣ ማኒቶል መስጠት፣ ሃይፖተርሚክ ማድረግ ሜታቦሊክ ሬቱ እንዲቀንስ ያደርጋል። ኢንሃሌሽናል አነስቴቲክ ኤጀንቶችን ማካቸውን መቀነስ፣ አይቪ አነስቴቲክ ኤጀንቶች ኬታሚንን አቮይድ አድርጎ መስጠት፣ መስል ሪላክሳንት ላይ ደግሞ ሳክስን አቮይድ ማድረግ ወይም ዲፋሲኩሌት ዶዝ መስጠት የመሳሰሉትን ነገር ነው እንደ ማኔጅመንት የምንጠቀመው አይደል። እዚህ ጋር የመጡት ኦልተርኔቲቭ ስንመለከት ኤ አድሚኒስትሬሽን ኦፍ ኬታሚን ለአይሲፒ ማኔጅመንት ለኒውሮ ሰርጀሪ ኬታሚን አሁን አወዛጋቢ ነገሮች አሉ። በርግጥ ኬታሚን ግዴታ መጠቀም የለብንም ወይም መጠቀም ኮንትራ ኢንዲኬሽን ነው ሚል ነገር አይደለም። መጠቀም አለብን። ኬታሚን የራሱ የሆነ አድቫንቴጅ አለው ኒውሮ ሰርጀሪ ላይ የሚሉ ዲቤቶች አሉ። ግን ኬታሚን ባይሰልፍ ቅድም ባልኩት መንገድ ሰረብራል ሜታቦሊክ ሬትን በመጨመርና ቫዞ ዳይሌሽን ኢፌክት ስላለው አይሲፒን አግራቬት ያደርጋል ወይም ታይት ብሬንን አግራቬት ያደርጋል ተብሎ ስለሚታሰብ ኬታሚንን አንመርጠው። ሎንግ አክቲንግ መስል ሪላክሳንት አሪፍ ነው። ሎንግ አክቲንግ መስል ሪላክሳንት መስጠት ይጠቅማል። ምክንያቱም ኢንዳይሬክትሊ ዳይሬክት ኢፌክት ሳይሆን ኢንዳይሬክትሊ they prevent straining, they prevent coughing and በሌላ በኩል ደግሞ ፋሲሊቴት ቬነስ ሪተርንን ፋሲሊቴት ያደርጋሉ ተብሎ ስለሚታሰብ ሎንግ አክቲንግ መስል ሪላክሳንት ላይክ እንደ ቬክሮ እንደ ፓንክሮኒየም አሪፍ ነው ይመረጣሉ። ነገር ግን እንደ አጁቫንት ነው እንጂ የሚያገለግሉት አሎን ባይ themselves ያን ያህል ኢፌክት የላቸውም። ግን እንደ አጁቫንት ነው የምንጠቀማቸው። ስለዚህ ይሄ እንደ ራሱ ችሎ አይሆንም ማለት ነው። ሪቨርት ቱ አይቪ ፕሮፖፎል ኢንፊውዥን በጣም ተመራጭ ነገር ነው። ታይት ብሬንን ማኔጅ ከሚደረጉባቸው ነገሮች አንደኛው ፕሮፖፎል ኢንፊውዥን ወይም ፕሮፖፎል አድሚኒስትሬሽን ቅድም ጥያቄው ላይ በአብራራሁት መሰረት
ፕሮፖፎል የራሱ የሆነ ቤስት የሚባል ኢፌክት አለው። አይሲፒን በመቀነስ ደረጃ ቫዞ ሴንትራል ሜታቦሊክ ሬቱን በመቀነስ በተለያዩ መንገዶች ፕሮፖፎል አሪፍ የሚባል ኢፌክት ያለው ኒውሮ ሰርጀሪ ላይ ታይት ብሬን ማኔጅ ለማድረግ ኮንትሮል ሃይፖቴንሲቭም ስለሚያደርግ ብለድ ሚናስትራል ፕሬሸሩን ይቀንስላቸዋል፣ ሰረብራል ሜታቦሊክ ሬቱን ይቀንሳል፣ አይሲፒን ይቀንሳል፣ ታይት ብሬንን ይቀንሳል ነው አሪፍ የሚባል ነው። ቮለታይል አነስቴቲክ ኤጀንቶች አይመረጡም፣ ምክንያቱም ሰረብራል ብለድ ቫዞ ዳይሌሽን ኢፌክት ነው ያላቸው፣ ብለድ ፍሎን ይጨምራሉ። ብለድ ፍሎን ጨምሮ አይሲፒን ይጨምራሉ ማለት ነው። አንመርጣቸውም። ስለዚህ ቤስት የሚባለው አንሰር ሲ ሪቨርስ ቱ አይቪ ፕሮፖፎል ኢንፊውዥን ማለት ነው። ጥያቄዎቹ እነዚህን ይመስሉ ነበረ። ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ጥያቄና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። መልካም እድል።